አሁን ለምሳሌ እኔ ክርስትና እምነት ተከታይ ነኝ፣ ኦርቶዶክስ ማለት ነው። እኔ አሁን ሙስሊም ብሆን ቀጥታ ገነት ነው ወይስ ጀነት ነው የሚባለው? ጀነት ነው የምገባው? አሁን እስልምና ትክክለኛ ሃይማኖት ነው ብለህ የምታስበው አይደል? አሁን ለእኔ ለአንድ ኦርቶዶክስ እንደ ተዋህዲ አሁን እስልምና ትክክለኛ መንገድ መሆኑን እስቲ የሚያስረዳ አሳማኝ እንትን ነገር። ሁለትም እኔ አሁን እስልምና ማልቀበልበት እንትኖች አሉኝ፣ አጀንዳዎች እንትኖች አሉኝ እና እሱም ጠይቃለሁ። ግን አሁን እስልምና በአንተ ትክክለኛ የሆነበት እንትን እስቲ ያስረዳኝ። እኔ ማልቀበልበትን መንገድ እነግራለሁ። መልካም። በመጀመሪያ አንድን ሃይማኖት በዚያ በመጽሐፍ ላይ ሄደን እኛ ሳንፈልገው በፊት ራሱን ገልጾልን ልናገኘው ይገባል። የዛ የሃይማኖት ደንጋጊ ያለምንም ጥርጥር አምላክ ነው መሆን ያለበት። ከዚያ ነቢያቶችን አምላክ አዞባቸው ልናገኘው ይገባል ያን ሃይማኖት። ከዚያም ነቢያቶች ከአምላክ ተቀብለው ሊሰብኩት ይገባል። በግልጽ ተቀምጦ ልናገኘው ይገባል እንጂ እኛ ሄደን ፈልገን ጥቅስን ከጥቅስ አገናኝተን ይሄ ማለት ይሄን ሊሰጠን ይችላል፣ ስለዚህ ይሄ ሃይማኖት ነው ትክክለኛው ብለን የእኛ ጥረት የሚያስፈልገው አይደለም። ቀጥታ ይህንን መስፈርት ይዘን ወደ ቁርአን ስንሄድ ጊዜ በቀጥታ አምላክ ራሱ ደንግጎት እናገኛለን። ኢስላምን ምዕራፍ 3 ቁጥር 19 ላይ እነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካቸው ዘንድ ትክክለኛ ሃይማኖት እስልምና ሃይማኖት ነው ይላል። ይዟቸዋል። በሌላ ቦታ ላይ ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። በሌላ ቦታ ላይ አምላክ ራሱ ምን ይለናል? ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን አዝዥባቸው የነበረውን ያንኑ ሃይማኖት እያለ ይናገራል። ስለዚህ ኢስላም አምላክ ራሱ የደነገገው ለነቢያቶች ለቀደሙት ሁሉ ደንግጎ የሰጣቸው መለኮታዊ ሃይማኖት መሆኑን ይህን ማግኘታችን ትክክለኛው መንገድ መሆኑን ያረጋግጥልናል። አምላክ ራሱ ደንግጎት ነቢያቶችን ያዘዘባቸው ነውና። ሌላ ነቢያቶች ራሳቸው ሰብከውት እናገኛለን። ያዕቆብ ዓለይሂ ሰላም ምን ይላል? ምዕራፍ 2 ቁጥር 131 ላይ ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ምን አለ? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን እስልምናን መርጦላቸዋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው ይላል። ስለዚህ ያዕቆብ ኢስላምን ሰብኳል። ልክ እንዲሁ ሙሴ ኢስላምን ሰብኳቸዋል ለህዝቦቹ። ወቃለ ሙሳ ያ ቀውም ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ሙሴ ለህዝቦቹ ምን አላቸው? ህዝቦቼ ሆይ በአንዱ አምላክ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው ይላል። ታዲያ ህዝቦቹ ሙስሊሞች ነን ብለው ተቀብለው ተከትለዋል። ረበና አፍሪግ ዐለይና ሰብረን ወተወፍና ሙስሊሚን፣ ጌታችን አላህ ሆይ ሙስሊሞች አድርገህ ግደለን አሉ ይላል። ስለዚህ ነቢያቶችና ተከታዮቻቸው ኢስላምን ሰብከዋል፣ ተከትለውታል። በዚህ መንገድ ትክክለኛው የነቢያት ሃይማኖት ኢስላም መሆኑን ማረጋገጥ ትችላለህ ማለት ነው። እሺ አሁን ያወራው ከቁርአን በፊት ነበር ወይ በኋላ ነው? አሁን ስለ ሙሴ ስለ ያዕቆብ ያወራ። እሺ የአብርሃም የይስሐቅ የያዕቆብ አምላክ ከተናገረው ንግግር ከቁርአን በፊት ማለት ከማን ዘንድ ነው የሚለው ላይ ትኩረት አድርጉ። ቁርአን ከማን ዘንድ ነው የሚለው ላይ ትኩረት አድርጉ። ከባለቤቱ ነው የምንነሳው። የቁርአን ባለቤትና ተናጋሪ ነቢዩ ሰለላሁ ዐለይሂ ወሰለም ከሆኑ አዎ ጥያቄ የቀደሙ ትክክል ይሆናል። የዛኔ ከነቢያት በኋላ የመጣ ግለሰብ ስላለፉት ነቢያት የመናገር ሞራል የለውም ማለት እንችላለን። ነገር ግን ቁርአን የመጣው ከእርሳቸው ሳይሆን ከዚያ ለነቢያት ሁሉ ቃሉን ሲገልጥ ከነበረው ከአንዱ አምላክ ነው። ያ አንዱ አምላክ ደግሞ ያለፉትን ዘመናት ሁሉ የሚያውቅ የሆነ አምላክ ነው። ስለዚህ ከእርሱ ዘንድ የመጣ ቃል ነው እና በዚያ ሚዛን ነው የምታየው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለምን ከቀደሙት መጽሐፍቶች ጽፈህ ነው ምናምን ብለው ባነሱባቸው ጊዜ በፍጹም አይደለም አለና አላህ ራሱ መልስ ሰጠ። ቁል አንዘለሁ ለዚ ያዕለሙ ሲረ ፊ ሰማዋት ወልአርድ አለ። የሰማያትንና የምድርን ሚስጥር ሁሉ የሚያውቀው አምላክ አላህ ወረደው በላቸው ይላል። ስለዚህ ከማን ወረደ የሚለው ላይ ነው ትኩረት ማድረግ ያለባቸው እንጂ
ማን ነቢያችን ሰለላሁ ዐለይሂ ወሰለም የመጡበት ዘመን ከእርሳቸው የተነሳ ቃል ምናምን አይደለም፣ አምላክ ነው። ልክ ለሙሴ ስላለፉት ዘመናት እንደገለጠለት ለነብዩ ሰለላሁ ዐለይሂ ወሰለም ስላለፉት ዘመናት ሁሉ ገለጠላቸው። ልክ ክርስቶስ በመጣ ጊዜ ስላለፉት ዘመናት ሲገልጥለት እንደነበረው ማለት ነው። ያ ነው። አሁን ለምሳሌ እኔ ክርስትና እምነት ተከታይ ነኝ፣ ኦርቶዶክስ ማለት ነው። እኔ አሁን ሙስሊም ብሆን ቀጥታ ገነት ነው ወይስ ጀነት ነው የሚባለው? ጀነት ነው የምገባው? ጥያቄ የለብኝም። አላህ ሱብሓነሁ ወተዓላ ሙስሊም የሆኑትን ገነት ሊያስገባቸው ቃል ገብቷል። እርሱ ሙስሊም ማለት አንድና ብቸኛ የሆነውን አምላክ የታዘዘ ወይንም እርሱም በብቸኝነት የተገዛ ሰው ነው። አላህ ሙስሊም ለሆኑት ሰዎች ገነትን ላስገባቸው ብሎ ቃል ገብቷል። አማኞች መዳናቸውን ምንም ጥርጥር የለባቸውም፣ እርግጠኛ ሆነው ነው የሚኖሩት። አላህ በቁርአን ላይ ምን የሚል ምዕራፍ አውርዷል መሰለሽ? ሱረቱል ሙእሚኑን ይላል። የምእመናኖች ምዕራፍ ማለት ነው። የመጀመሪያው አንቀጽ ላይ ታዲያ ምን የሚል እናገኛለን ከተባለ ቀድ አፍለሐል ሙእሚኑን ይላል። አማኞች በእርግጥም ዳኑ ይላል። መዳናቸውን እርግጠኛ ሆነው ነው እዚህ እየኖሩ ያሉት። ቦታሻ ምናልባት ነገ የፍርድ ቀን እንዳው ላልድን እችላለሁ ወይ ምናምን ላላላ በትክክል እንደሚድኑ አላህ ሱብሓነሁ ወተዓላ ቃል በቃል አረጋግጦላቸው የሚኖሩበትን ሃይማኖት ነው የሰጣቸው። ውስጣቸው እረፍ ብሎበት፣ ውስጣቸው ተረጋግቶበት አምላክ ራሱ የደነገገውን ሃይማኖት ነቢያቶች የሰበኩትን ሃይማኖት እንደሆነ የሚከተሉት እርግጠኛ ሆነው ነው የሚኖሩበት። እሺ አመሰግናለሁ። ኮሜንቶች እኔ እኮ አንቱ ያልኩት ከኔ የበለጠ በእውቀት ስለሚበልጡኝ ነው አንቱ ምለው። ካጠፎ በጣም ይቅርታ። አይ አንቱ አትበይ ያሉኝ ነው እንግዲህ አላውቅም አይደል? እንደዛ ነው የሚባለው ማለት ከኛ የበለጠ እውቀት ያላቸው ሰዎችን አንቱ ነው የምንለው። እኔ ባደኩበት ማህበረሰብ እሱ አያሳስብሽ፣ ልጆች እነሱ አያሳስባችሁ። እሱ ሳይሆን አሁን ሀሳቡ ላይ ትኩረት አድርጉ። ኦኬ እሺ። ሌላው ደግሞ አሁን ለምሳሌ እኔ 29 ዓመቴ ነው እንግዲህ እስከ 29 ዓመቴ መቼም ፍጹም ነኝ አይደለም። እስካሁን ብዙ ነገር ሰርቻለሁ ይመስለኛል። እንዴት ነው ጀነት ልገባ የምችለው? እንዴት? እስካሁን ጥፋት ጥያቄ የለብኝም። በጣም ጥሩ ጥያቄ። አንድ ሰው ወደ እስልምና ሃይማኖት ሲመጣ ጊዜ አምላክ አላህ ሱብሓነሁ ወተዓላ ለዚህ ሰው መጀመሪያ የሚያደርግለት አቀባበል ያለፈ ኃጢአትን ሁሉ በመሰረይ ነው ወይም ይቅር በማለት ነው። አምላክ ወደ እርሱ በምትመለሱ ጊዜ የእዝነት አምላክ ነው፣ የርህራሄ አምላክ ነው፣ የምህረት አምላክ ነው፣ ንስሐን ተቀባይ የሆነ አምላክ ነው። ወደ እርሱ የሚመለሱ ባሪያዎችን በምህረት ነው የሚቀበላቸው። የሚሰልም ሰው ባጭሩ ያለፈ ስህተቱ ኃጢአቱ ሁሉ ይማርለታል፣ ይሰረይለታል። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረቲል አንፋል ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን። በሱረቱል አንፋል ላይ አላህ ሲናገር ምን አለ? ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲህ በላቸው ከክህደታቸው ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ እምርላቸዋለሁ በላቸው አለ። ልክ ከእናቱ ሆድ እንደወጣ ሕፃን ያለምንም ኃጢአት ሆኖ ነው በኢስላም የሚገባው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ታዲያ ሐዲስ ላይ ይህን ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። በማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አተውበቱ ተጅቡ ማ ቀብለሃ አሉ። ንስሐ ያለፈን ኃጢአት ታስተሰርያለች አሉ። በማለት ሰውየው ሲሰልም ጊዜ ወደ አላህ ሱብሓነሁ ወተዓላ ሲመለስ ያለፈ ኃጢአቱ ሁሉ ይማርለታል፣ ያለምንም ኃጢአት ንጹህ ሆኖ ወደ ኢስላም ይገባል ማለት ነው። ኦኬ አመሰግናለሁ በጣም። ሌላ ጥያቄ አሁን ለምሳሌ እኔ ማለት በቃ ጨፍሬ ጨርሼ ይችላል በደንብ ሳረጅ እስልምና ብቀበልስ? አሁን ብዙ ጊዜ መቼ እንደምትሞቺ ቀኑን ንገሪኝና መለስልሻለሁ። እሱን ጥያቄ መቼ እንደምትሞቺ ታውቂያለሽ? አይስማ ዛሬ ማደሬ ነው አላውቅም። ይኸውላችሁ እኛ ሰዎች ስንባል እኮ ስለዚህ ሰው እውነትን በተረዳና ባወቀበት ቀን ወደ አምላኩ መመለስ አለበት። ሰዎች በራሳቸው አትቀልዱ። እዚህ ዓለም የተፈጠራችሁት ዝም ብላችሁ በከንቱ አይደለም። ህይወታችሁን ሙከራ አድርጓት። ለትልቅ ዓላማ ነው የተፈጠራችሁት። ከሞት በኋላ ትልቅ ድግስ አለባችሁ። ወይ የዘላለም ገሃነም አለ፣ ወይ የዘላለም ገነት አለላችሁ። ይህን በደንብ ታውቃላችሁ። ሙስሊሞችም ክርስቲያኖች፣ ነብያቶቹ ይህን እንዳስተማሩ ሁላችሁ ታውቃላችሁ። ታዲያ ህይወታችሁን ሙከራ አድርጓት። ገብታችኋል?
በህይወት አይሞክርም፣ በህይወት አይቀለድም። ነገ ንስሐ ገባለሁ የሚል ሰው እስከ ነገ ድረስ ለመኖርህ ዋስትናህን ስጠኝ በሉት። አንተ ዋስትና መቼ የለንም፣ በእጃችን አይደለም። መቼ እንደምንሞት አናውቅም። ምናልባት አሁን ገስት ላይ እያወራሽ ልትሞት ትችላለሽ። መቼ እንደሚወሳ አያውቅም። ገባችኋል? ሉቅማን አልሐኪም ጠቢቡ ሉቅማን ምን አለ? ያ ቡነይ ላ ቱአኺር ተውባ ፈኢነ ልመውተ የእቲ በግተህ አለ። ልጄ ሆይ ንስሐን አታዘግይ፣ ሞት በድንገት ይመጣልና ብሎ ተናገረ። ይሄ ነው እና መቼ እንደምንሞት አናውቅምና እውነቱን ተቀብላችሁ ቀሪ ዘመናችሁን ኑሩ።